ዘወትር ትጸልያላችሁ፣ በሕይወታችሁ ግን የሚታይ ለውጥ አላያችሁም? የምትለምኑት ነገር አልተሳካም ብላችሁ ተስፋ ቆርጣችኋል? እንግዲያውስ የዛሬው ታሪካችን ለእርሶ ነው። አንዲት ብርቱ የጸሎት እናት በየቀኑ ትጸልያለች። ጎረቤቶቿ ግን ምን ጥቅም አገኘሽ ብለው ጠየቋት። እርሷ የሰጠችው ምላሽ የብዙዎቻችንን ስለ ጸሎት ያለንን ግንዛቤ ይለውጠዋል። እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የደሊላ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ቸርነት ከሁላችሁም ጋር ይሁን። ዛሬ መንፈሳዊ ሕይወታችንን የምንፈትሽበት፣ ስለ ጸሎት ያለንን ግንዛቤ የምናድስበት ድንቅ ታሪክ ይዘን ቀርበናል። ከዕለታት አንድ ቀን በጽኑ ጸሎታ የምትታወቅ አንዲት አማኝ ሴት ነበረች። ይህች እናት የጸሎት ሕይወቷ የብዙዎች አንደበት መነጋገሪያ ነበር። ጎረቤቶቿ ሁል ጊዜ ሲያዩዋት በጸሎት ወይም በቤተ ክርስቲያን ጉዳይ ላይ ተጠምዳ ነበር። ይህንን ያስተዋለች አንዷ ጎረቤቷ ግን ቀረብ ብላ እንዲህ ስትል ጠየቀቻት። እህቴ፣ ሁል ጊዜ ስናይሽ እንደ ጸለይሽ በእምነትሽ እንደተጠመድሽ ነው። ግን ደግሞ በዚህ ሁሉ ጸሎትሽ ምን ያገኘሽው ጥቅም እንዳለ ያየነው ነገር የለም። ታዲያ ዘወትር እንዲህ የምትደክሚው ጊዜሽን የምትጨርሺው ለምንድን ነው ስትል ጠየቀቻት። የጎረቤቷ ጥያቄ የብዙዎቻችን ጥያቄ ሊሆን ይችላል። ስንጸልይ በሕይወታችን የሚታይ የሚዳሰስ ለውጥ እንጠብቃለን። የምንለምነው ገንዘብ፣ ንብረት፣ ምቾት ካልተሳካ ጸሎቴ አልተሰማም ልንል እንችላለን። ግን ብርቷ የጸሎት እናት የሰጠችው ምላሽ ፈጽሞ የተለየ ነበር። በእርጋታና በእምነት እንዲህ አለቻት። እህቴ ሆይ፣ እኔ ዘወትር ወደ ፈጣሪዬ ስጸልይ ብዙ ነገር ተቀብያለሁ። ጸሎቴም ሁል ጊዜ ይመለሳል። ነገር ግን እኔ ትኩረት አድርጌ የምጸልየውና ከእግዚአብሔር የምቀበለው ነገር አንቺ እንደምታስቢው በዓይን የሚታይ በእጅ የሚዳሰስ ቁሳዊ ነገር አይደለም። እኔ ዘወትር የምጸልየው ከሕይወቴ መወገድ ስላለባቸው ነገሮች ነው። እነርሱም ትዕቢት ነበር፣ ከኔ ተወግዷል። ስግብግብነት ነበር፣ ከኔ ተወግዷል። ቅናት ነበር፣ ጥላቻ ነበር፣ ንዴት ነበር፣ ሴሰኝነት ነበር፣ የኃጢአት ልምምድ ነበር። ይሄ ሁሉ ከኔ ተወግደዋል። ከኃጢአት ልምምድ ነፃ ወጥቻለሁ። ተስፋ መቁረጥ ነበር፣ አሁን ከኔ ዘንድ የለም። እንግዲህ እህቴ፣ ከኔ በላይ ጸሎቱ የተሰማለት ከዚህ ሁሉ የባሰ ጠላት የተገላገለ ማን ነው? እኔ በጸሎቴ ያገኘሁት ይህ ታላቅ ነፃነት ነው አለቻት። የጎረቤቷ አይኖች በፍቅር ተከፈቱ። በሰማችው ምላሽ ታላቅ አፍረት ተሰማት። የሕይወት እውነተኛ ምስጢር ምን እንደሆነ የገባት ያኔ ነበር። ለካንስ የመኖራችን የጸሎታችን ዋናው ምስጢር የውስጥ ንጽህናችን ነው በማለት በልቧ አሰበች። እናም እናቲቱን ይቅርታ ጠይቃት የሕይወት እውነትን ተረድታ ተመለሰች። ውድ ወገኖቼ፣ ይህ ታሪክ የብዙዎቻችንን የጸሎት አቅጣጫ የሚቀይር ነው። እኛስ ታዲያ ዛሬ እየጸለይን ያለነው ስለምንድን ነው? ስለሚጠፋው ገንዘብ፣ ስለሚክደው ቁስ፣ ስለ ምድራዊ ምቾት ብቻ ነው? ወይስ በሕይወታችን ላይ መቀየር ስላለባቸው ነፍሳችንን ከእግዚአብሔር የሚያርቁ የውስጥ ማንነቶች ላይ ነው ትኩረት ያደረግነው? እውነተኛ ጸሎት ማለት ከእግዚአብሔር ዘንድ የምንፈልጋቸው ነገሮች እንዲሆኑልን ብቻ መለመን አይደለም። ከዚህ ይልቅ መንፈሳዊ እድገት እንድናሳይ እንቅፋት የሆኑብንን ኃጢአቶች፣ ክፉ ልማዶች፣ የውስጥ ቁስሎች ሁሉ በጸሎት እንዲወገዱልን አጥብቀን መለመን ነው። እግዚአብሔርም ይህንን ጸሎታችንን ይሰማናል። ጸሎት ለነፍሳችን ኃይል ይሰጣል፣ መንፈሳዊ ሕይወታችንን ያረጋጋል፣ ከኃጢአት ባርነት ነፃ ያደርጋል። ጸሎት ከሰማያዊ አባታችን ከእግዚአብሔር ጋር በቀጥታ የምንገናኝበት ድልድይ ነውና ሁላችሁም ዘወትር እንዲህ ላለው እውነተኛ ጸሎት ብርቱ ሁኑ። ከዚህ ታሪክ መገንዘብ ያለብን መልእክት የጸሎት ዋነኛና እውነተኛ ዓላማ እንዲሁም መልስ ቁሳዊ ወይም ምድራዊ ነገሮችን ማግኘት ሳይሆን ከኃጢአትና ከክፉ ልማዶች እንደ ትዕቢት፣ ስግብግብነት፣ ቅናት፣ ጥላቻ፣ ንዴት፣ ሴሰኝነት፣ ተስፋ መቁረጥ ነፃ መውጣትና በመንፈሳዊ እድገት ማደግ ነው። እውነተኛ ጸሎት ከእግዚአብሔር ጋር ቀጥተኛ ግንኙነት የምናደርግበት
ድልድይ ሲሆን ለነፍስ ኃይል፣ እድገትና ነፃነት ይሰጣል። የመኖራችንና የጸሎታችን ትልቁ ምስጢር የውስጣችንን ንጽህና መጠበቅ ነው። ጸሎት ምኞትን መዘርዘር ብቻ ሳይሆን ከእግዚአብሔር ርቀን እንድንኖር የሚያደርጉንን ነገሮች ከሕይወታችን እንዲወገዱ መማጸንም ጭምር ነው። እግዚአብሔር አምላክ የጸሎት ሕይወታችንን ይባርክልን። ለነበረን ቆይታ ሁሉ እግዚአብሔር ይመስገን። ቸር ሰንብቱ። ወስብሐት ለእግዚአብሔር። ይቆየን።